ሰላም ጤና ይስጥልን ውድ የጊዜ ቲዩብ ዩቲዩብ ቤተሰቦች፣ ዛሬ እጅግ በጣም ደስ የሚልና የብዙዎቻችንን የዩቲዩብ ክሬተሮች ስራ የሚያቀል ዜና ይዤላችሁ መጥቻለሁ። ጉግል ቪዲዮዎቻችንን በስልካችን ብቻ ፕሮፌሽናል በሆነ መልኩ ኤዲት እንድናደርግ ዩቲዩብ ክሬት የተባለ አዲስ መተግበሪያ ወይም አፕሊኬሽን በይፋ ለቆልናል። እኔም ይህንን አፕሊኬሽን ሞክሬው በጣም ተገርሚያለሁ። እስኪ ዝርዝሩን አብረን እንየው። ሁላችሁም እንደምታውቁት ቪዲዮ ኤዲት ማድረግ ትልቅ ራስ ምታት ነው። ኮምፒውተር ፍለጋ፣ ከባድ ሶፍትዌሮችን መልመድ የመሳሰሉትን ችግሮች ይገጥሙናል። አሁን ግን ያ ሁሉ ታሪክ ሆኗል። ዩቲዩብ ራሱ የሰራው ዩቲዩብ ክሬት አፕሊኬሽን ስራችንን ቀይሮታል። ዛሬ የአፕ ምን እንደሚሰራ እና ለምን መጠቀም እንዳለባችሁ አሳያችኋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዚህ አፕሊኬሽን ዋና ነጥቦች ኮር ፊቸሮችን ስንመለከት የአፕሊኬሽን ከሌሎቹ የሚለይባቸው አራት ዋና ምክንያቶች አሉ። አንደኛ፣ ነፃና ከማስታወቂያ የጸዳ ነው። አብዛኞቹ የኤዲቲንግ አፕሊኬሽን ዋተርማርክ ሲኖራቸው ይህ አፕሊኬሽን ግን ሙሉ በሙሉ ዋተርማርክ የለውም፣ ነፃ ነው። ሁለተኛ፣ የሙዚቃ ቤተ መጻሕፍት የኮፒራይት ፍሪ ሚውዚኮችን በውስጡ የያዘ ነው። እንደሚታወቀው ትልቁ ችግራችን የኮፒራይት ፍሪ ሚውዚኮችን ማግኘት ነበር። በዚህ አፕሊኬሽን ውስጥ ግን በሺዎች የሚቆጠሩ በዩቲዩብ የተፈቀዱ ሙዚቃዎችን በነፃ እናገኛለን። ሶስተኛ፣ የድምጽ ጥራት ነው። አውዲዮ ክሊኒንግ አፕ ነው። በዙሪያችሁ የሚረብሹ ድምጽ ኖይዝ ካለ በአንድ ክሊክ ብቻ ድምጻችሁን ጥርት ያለ እንዲሆን ያደርገዋል። አራተኛው፣ አውቶማቲክ የጽሁፍ መግለጫ ወይም ደግሞ አውቶ ካፕሽን፣ የምትናገሩትን ነገር አፑ ራሱ ወደ ጽሁፍ ይቀይሯል። በተለይ ለሾርት ቪዲዮዎች ደግሞ በጣም አሪፍ ነው። ሌላው አጠቃቀሙን ስንመለከት አጠቃቀሙ በጣም ቀላል ነው። ቪዲዮአችሁን ትመርጣላችሁ፣ ትቆርጣላችሁ፣ ከዚያም የተለያዩ ትራንዚሽኖችንና ኢፌክቶችን ትጨምራላችሁ። ልክ እንደ ጨዋታ ቀላል ነው። ባጭሩ አዲስ ዩቲዩበር ከሆናችሁ ወይም ደግሞ በስልካችሁ ጥራት ያለው ቪዲዮ መስራት ከፈለጋችሁ ዩቲዩብ ክሬት የግድ ሊኖራችሁ ይገባል። ዩቲዩብ ክሬት እንግዲህ አሁንም ቢሆን በሙከራ ላይ ደረጃ ላይ ያለ ስለሆነ እንደየሀገሩ አቅርቦት ሊለያይ ይችላል። አንዳንድ ሀገሮች ላይ ሊሰራ ይችላል፣ አንዳንድ ሀገሮች ላይ ላይሰራ ይችላል። አንዳንድ ስልኮች ላይ ሊሰራ ይችላል፣ አንዳንድ ስልኮች ላይ ደግሞ ላይሰራ ይችላል። ነገር ግን የአፕሊኬሽኑ አጫጫን ስንመለከት ዩቲዩብ ክሬት አፕሊኬሽን የመጫኛ መንገዶች አንደኛ በጉግል ፕሌይ ስቶር ላይ ለአንድሮይድ ተጠቃሚዎች ነው። ይሄ ታዲያ አብዛኛው የዩቲዩብ ስራ በስልክ ስለሚሰራ አፑ በአሁኑ ሰዓት ለአንድሮይድ በስፋት ቀርቧል። በስልካችሁ ላይ ጉግል ፕሌይ ስቶር ውስጥ ትገባላችሁ መጀመሪያ። ከዛም መፈለጊያው ላይ ዩቲዩብ ክሬት ብላችሁ ትጽፋላችሁ። በመቀጠል የዩቲዩብ ምልክት ያለበትን በጉግል ኤልኤልሲ የተሰራውን አፕ ትመርጣላችሁ። ከዛን ኢንስቶል የሚለው መጫን ብቻ ነው። ለአይፎን ስልኮች ተጠቃሚዎች ደግሞ ዩቲዩብ አፑን ለአይፎን ተጠቃሚዎች በቅርቡ እያሰራጨ ይገኛል። አፕ ስቶር ውስጥ ገብታችሁ ፈልጉት። ካላገኛችሁት ገና ሀገር ውስጥ አልተለቀቀም ማለት ነው። ዩቲዩብ ቀስ በቀስ ለሁሉም ሀገር እያዳረሰ ስለሆነ በቅርቡ ይደርሳችኋል፣ ጠብቁት። አንዳንድ ጊዜ አፑን በጉግል ፕሌይ ላይ ታገኙትና ምን ይላችኋል? ዚስ አፕ ኢዝ ኖት አቫይለብል ኢን ዩር ሪጅን የሚል መልእክት ሊመጣ ይችላል። ያኔ እነዚህን መንገዶች መጠቀም አለባችሁ። አንደኛ ሀገር መቀየር ነው። ቪፒኤን አብርታችሁ ሀገር ትቀይራላችሁ። ለምሳሌ እንደና አሜሪካ ወይም ደግሞ እንግሊዝ ካደረጋችሁ በኋላ ወደ ፕሌይ ስቶር ውስጥ ገብታችሁ ሰርች ማድረግ ነው። ወይም ደግሞ ሁለተኛው አማራጭ ደግሞ አፕ ማውረጃዎችን ከታመኑ ድርጅቶች ለምሳሌ እንደ አፕ ሚረር ላይ የአፑን ፋይል አወርዳችሁ መጫን ትችላላችሁ። ነገር ግን ፋይሉ ትክክለኛ መሆኑን ማረጋገጥ አለባችሁ። አፑን ለመጫን የሚያስፈልጉ መስፈርቶች አንደኛ የስልካችሁ አቅም ነው። ራም ቢያንስ 4GB ራም ቢኖረው ይመረጣል። ሁለተኛ አንድሮይድ ስልክ አንድሮይድ 9 ከዚያም በላይ መሆን አለበት። ሶስተኛ ኢሜል ያስፈልጋችኋል። አፑን ከከፈታችሁ በኋላ በዩቲዩብ ቻናል ወይም ደግሞ የዩቲዩብ ቻናላችሁ የጉግል አካውንት መግባት ወይም ደግሞ ሳይን ማድረግ አለባችሁ ማለት ነው። ታዲያ አፑን ከጫናችሁ በኋላ ቪዲዮ ኤዲት ለማድረግ ቀጥታ ልክ ካፕከት ላይ እንደምትሰሩት እዚህ ላይ ቪዲዮ ኢምፖርት አድርጋችሁ ኢሞጂዎችን ኢምፖርት አድርጋችሁ ማድረግ ብቻ ነው። እጅግ በጣም ቀላል ነው። ቀጥታ ወደ ስክሪናችን ላይ እንሄድና የዩቲዩብ ስቱዲዮ ነው የምንሄደው። ዩቲዩብ ስቱዲዮ ስንገባ የአፕሊኬሽን ማስታወቂያ እንመለከታለን። ልክ እሱን ክሊክ ስናደርገው አፕሊኬሽኑን ያመጣልናል ማለት ነው። ያው አምጥቶልና ዳውንሎድ ነው ይለናል። እሱን ክሊክ እናደርጋለን። ልክ ክሊክ እንዳደረግነው ወደ ክሮም ይወስደናል ማለት ነው። ወደ ጉግል ፕሌይ ስቶር ይወስደናል ማለት ነው። ልክ የሆነ ወስደናል። አሁን ኢንስቶል ወይም ደግሞ ሲ ባይ ፕሌይ ስቶር አፕ ይለናል። በአፕሊኬሽኑ ወይ በጉግል ክሮም ነው የሚለው። ሁለት አንዱን አማራጭ ክሊክ እናደርግለታለን። ቀጥታ ወደ አፕሊኬሽኑን ዳውንሎድ ለማድረግ ይሄዳል ማለት ነው። ያው ትንሽ ኔትወርክ ስለሚያስቸግር ትንሽ ደቂቃ እንጠብቃለን። አሁን አምጥቶ አስገብቶናል። ያው ዩቲዩብ ክሬት ዳውንሎዲንግ እያለ ነው። ዳውንሎድ እያደረገ ነው። ልክ ዳውንሎድ አድርጎ እንደጨረሰ ኦፕን ይለናል ማለት ነው። እና በጣም የሚገርም አፕሊኬሽን ነው። እጅግ በጣም አስደናቂ እና ፈጣን ቀላል የሆነ አፕሊኬሽን ነው።
ሁላችሁም ተጠቀሙት። ሊያስቸግር ይችላል ግን this application is not available in your country ሊል ይችላል። በዚህን ጊዜ VPN አብርተን የአሜሪካ ወይ ደግሞ እንግሊዝ ሀገሮች ብናደርገው አፕሊኬሽኑን ያመጣልናል ማለት ነው። እየጨረሰ ነው እና ያው ካፕከት ላይ እንደምንጠቀመው እዚህ ጋር ስንጠቀም ቪዲዮዎችን ኢሜጆችን ኢምፖርት በማድረግ ልክ ካፕከት ላይ እንደምንሰራ ነው የምንሰራው። በጣም ቀላል ነው ግን በጣም ስሙዝ እና ፈጣን ነው። በዛ ላይ ብዙ አይነት ኢፌክቶች ትራንዚሽኖች አሉት። ሚውዚክ ፍሪ አፕሊኬሽኖች ያስገብቱናል። ኦፕን እንለዋለን። ከዛ ይሄ ስክሪን ይመጣለን። ልክ እንደመጣለን ሳይን እንላለን በጉግል አካውንታችን ማለት ነው። እዛን አንዱን ኢሜል እንመርጥለታለን። ያው እዚህ ጋር ለፕራይቬሲ ስል ነው እንትን ሃይድ ያደረኩት ኢሜሉን ብቻ አንዱን ኢሜል እንመርጥለታለን። በኢሜል ነው የሚያስገባን በጉግል አካውንት ማለት ነው። ያው አስገብቶናል። ስንገባ የሚመጣልን ገጽ ይሄ ነው። ስታርት ዩር ፈርስት ፕሮጀክት ይለናል። ከላይ እንደምናየው ፕላስ ምልክት አለች። ታች ላይ ሆም አለ፣ ቴምፕሌቶች አሉ፣ ፕሮጀክት አለ። ስለዚህ ብዙ አማራጮች አሉ። እኛ ቴምፕሌት ከፈለግን ለምሳሌ የትራቨል፣ የሞመንት፣ ሌሎችም አይነት ነው ቪዲዮዎችን የምንሰራ ከሆነ ብዙ አይነት አማራጮች አሉ። እንደ አማራጮች ቴምፕሌቶችን ተጠቅመን ቪዲዮአችንን መስራት እንችላለን ማለት ነው። እጅግ በጣም ቀላል ነው። እምቢ ካላችሁ አፕሊኬሽኑ ስትጭኑ እምቢ ካላችሁ በኮሜንት ላይ ጻፉ፣ ወይ ሊንኩን ልክላችኋለሁ፣ ወይ ደግሞ እንዴት እንደምትጭኑ ሌላ ተጨማሪ ቪዲዮ ሰራላችኋለሁ ማለት ነው። ይሄን ይመስላል አፕሊኬሽኑ እንግዲህ የአፕሊኬሽኑ ምልክት እቺ ነች። እቺን ትመስላለች። ለዛሬ የነበረን መረጃ እንግዲህ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው።